ዛሬም ተመልሰናል በሚገርም ታሪክ በሚገርም ጣፋጭ የነብዩ ሙሳ አለይሂ ሰላም ትላንት ያቆምንበት ቦታ አለ። ዛሬ ደግሞ ከዛው እንቀጥላለን። ሁላችሁም አዳምጡ። አላህ በመልካም ነገር ከሚያዳምጡት አላህ ያድርገን። ኸይር ነገር ላይ ከሚሳተፉ አቡ ጀግና ነው እኮ ወላሂ። እንበርታሲ ዲን ላይ እንበርታ። አደራሲ አዳምጡ። እውቀት ይጠቅምሃል ወንድሜ። ነብዩ ሙሳ እንዴት ከከድር ጋር ያ ሙዕጂዛ ያለው ከድር እንዴት ከሱ ጋር ይገናኛል? ያ ችሎታ ያለው ከድር እንዴት ከሱ ጋር ይገናኛል የሚለው ነገር እስቲ ኡስታዜ ያብራሩልናል። እናዳምጥ። أحبتي في الله أجب تجنيتنا النبي الله موسى تاريخ يداسسنا الله أسأل التوفيق والإخلاص والسداد والثواب تاريخه ማራኪና ረጅም ነው። እንደዚህ ባጭሩ ለእናንተ ለማስተላለፍ ወደድና በአንዴ በጥቅሉ ከምትሰሙት የትምህርታችን ዓላማ ጎሉ ዕውቀት ላይ ማተኮር ነው። ነብዩላህ ሙሳ አለይሂ ሰላም ከርሳቸው የተሻለ በዕውቀት የሚበልጣቸው እንዳለ ሲያቁ አላህን ሱብሓነሁ ወተዓላ ያ ረቢ ወከይፈ ሊቢህ እንዴት ላገኘው እችላለሁ ብለው ጉዞ ጀምረዋል። ከነብዩላህ ኸዲር ጋር የሚገናኙት አሳው የጠፋበት ቦታ ላይ ነው። ባለፈው እንዳየነው አሳው ከፖርሳው ወጥቶ ህይወት ዘርቶ ፈተኸዘ ሰቢለሁ ፊል ባህሪ ሰረባ ሰንጥቆ አፈትልኳል ወንዙን ቀዶ እሱ ያለፈበትን ቦታም አላህ አርግቶት የሄደበት ቦታ ይታይ ነበር። ብትከተል ትደርስበታለህ። ነብዩላህ ሙሳ አለይሂ ሰላም አሳውን እዛ ቦታ ላይ ወጥቶ እንደሄደ ርቀት ከሄዱ በኋላ ዩሻ አብሯቸው የነበረው ልጅ ሲነግራቸው መስመራቸውን ይዘው ተከትለው መጥተዋል። ደረሱ። የወንዞቹ የባህሮቹ መገናኛ ላይ ደረሱ። እዛ ቦታ ላይ ሲደርሱ ቅድም ሲያርፉ ካሁን በፊት ሲያርፉ ከነበረው የተለየ ነገር ተመለከቱ። አካባቢ ወደ አረንጓዴነት ተለውጧል። ደርቆ የነበረው ሳር ለምጧል። አሳውም የሄደበትን ቦታ ተመለከቱት። ወንዙን ሰንጥቆ የሄደበትን ቦታ አጀበን ተገረሙ። እዛኛው ላይ ምን ብለናል? ፈተኸዘ ሰቢለሁ ፊል ባህሪ ሰረበን። እዚህኛው ጋር ደግሞ ወተኸዘ ሰቢለሁ ፊል ባህሪ አጀበን። የቁሉ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ካነ ሊልሑቲ ሰረበን ወሊሙሳ ወፈታሁ አጀበን። ነብዩ ሙሳ አለይሂ ሰላም አሳው ህይወት ዘርቶ በስሎ የነበረ አሳ የተጠበሰ አሳ ህይወት ዘርቶ ወንዙን ሰንጥቆ መሄዱ ሲነገራቸው አጀበን ጉድ ነው ይገርማል ብለው ነበር። መጡ፣ ቦታው ላይ አዩት። እዛ ቦታ ላይ አካባቢው ለምቷል። ምን ተፈጠረ? ምን አዲስ ነገር ተከስቷል? አላህ ታሪኩን ቀጠለልን። ፈወጀደ ዐብደን ምን ዒባዲና ከኛ ባሪያ ውስጥ የሆነውን ኸዲርን አገኘው። ሙሳ ይላል ኸዲር የተባለበት ስሙ ወደ የትም ቦታ ሲሄድ ወደ ደረቀ ቦታ የኽዳር ወደ አረንጓዴነት ይለወጥ ነበር፣ ይለማ ነበር አካባቢ። ይህ አላህ ለነቢያት የሚሰጠው ተአምር ነው። አላየንም እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገና ልጅ እያሉ 12 ዓመት ገና ልጅ እያሉ አቡ ጣሊብ ለንግድ ይዟቸው ወጣ። ሻም አገር ላይ የተጓዙን ወደ ሻም መንገድ ላይ ያሉ ቡሐይራ የሚባል አንድ ባህታዊ ወጥቶ አያውቅም ነበር። ልክ እንደመጣም ከተሰበሰቡት የቁረይሽ ነጋዴዎች መሃል ረሱልን ሰለላሁ ዐለይሂ ወሰለም እጃቸውን ይዞ ከፍ አደረገና ሃዛ ሰይዱል ዓለሚን ወሃዛ ሰይዱል ሙርሰሊን ወሰየብዐሱሁ ረሕመተን ሊልዓለሚን። ሃዛ ሰይዱል ሙርሰሊን ይህ የነቢያት ሁሉ አይነታ ነው። ሃዛ ሰየብዐሱሁ አላሁ ረሕመተን ሊልዓለሚን አላህ ለወደፊት ለዓለም እዝነት አድርጎ ሚልከው ፍጡር ነው ብሎ እጃቸውን ከፍ አደረገ። ቁረይሾች ለንግድ የወጡት ተገረሙ። እንዴት ልታቅ ቻልክ? መረጃህ ምንድነው አሉት። እናንተ እኮ ተራራውን ኮረብታውን እየወረዳችሁ ስትመጡ ለም የብቃ ሐጀሩን ወላ ሸጀሩን ኢላ ኸረ ሳጅደን። ረሱል ሲያልፉ ድንጋዩም ዛፉም ይሰግድላቸው ነበር። ወላ የስጁዳኒ ኢላ ሊነቢይ ለነቢይ እንጂ አይሰግዱ። ተአምር አለ ፍጥረት ዓለሙ ላይ ለነሱ የሚታየው። ኸዲርም የሚያርፍበት ቦታ የደረቁ ሳሮች ወደ አረንጓዴነት ይለወጣሉ። ስያሜውን ከዚህ ነው የወሰደው ኸዲር።
አገኙት። ፈወጀዳ ዓብደን ምን ዒባዲና ከባሮቻችን ውስጥ አንዱ የሆነውን ባሪያችንን ኸዲር ጋር ሙሳ ተገናኘ። አተይናሁ ረሕመተን ምን ዒንዲና ከኛ የሆነን እዝነት የሰጠነው ችሮታን የለገስነው ወዓለምናሁ ሚን ለዱና ዒልመን ከኛ ዘንድ የሆነን እውቀት የለገስን የሆነን ባሪያችን ጋር ተገናኘ። ሙሳ ወኸዲር التقيا ነብዩ ሰለላሁ ዐለይሂ ወሰለም ታሪኩን ሲተነተኑ ለምን ይላሉ? فإذا رجل مسجم بثوب መሬት ላይ ሙሳ ሲመለከቱ ከዚህ ጋር ፎጣውን ጣል አድርጎ መሬት ላይ የተኛ ግለሰብ ተመለከቱ። ሙሳ فسلم عليه السلام عليكم አለው። فرد عليه السلام ሰላምታ መለሰና ኸዲር وأنا بأرضك السلام በምድርህ ላይ ምን ሰላም አለ ብለው አሉት። ሁለት ትርጉም ሰጥተውታል ዑለማዎች። አንደኛ በዚህ አካባቢ ምን ሙስሊም ተገንቶ ነው ሰላም አለይኩም የሚል የመጣው ማለታቸው ነው። ሁለተኛው ደግሞ ምድር በብክለት ተሞልታ ገና ለወደፊት እናያለን يأخذ كل سفينة غصبا አምባገነን ስርዓት ያለበት ሰዎችን ንብረት የሚዘርፉ እዛ استطعم أهلها فأبوا أن يضيفوهما የታረዙትን እንግዶችን ምግብ ቢጠይቁ ለመግብ ፍቃደኛ ያልሆነ ሶሳይቲ ባለበት وأنا بأرضك السلام የት ምድር ሰላም አለህ ብለህ ነው? قال أنا موسى አሉት። እኔ እኮ ሙሳ ነኝ። قال موسى بني إسرائيل ኸዲርም ለካ ይመጣል ሙሳ ተብለው እየጠበቁ ነው። የበኒ እስራኤሉ ሙሳ ነህ እንዴ አሉት። አዎን እኔ ሙሳ ነኝ አሉ። ሙሳ ማሻአላህ ወሬ ጀመሩ። ከዛ ነብዩላህ ሙሳ የመተናነስ ጥግ የሆነ ንግግር ተናገሩ። قال هل أتبعك ልከተልህ እንዴ على أن تعلمني مما علمت رشدا ካለ ከተማርከው እውቀት ሩሽደን ተምይዝ ነው። ይሄ ጥሩን ትምህርት ኸይር ያለውን ሁዳ ወሩሽድ ያለውን ታስተምረኝ ዘንድ ልከተልህ እንዴ አሉ። ስለ ዒልም እየተማረን ነው። ዒልም ተማሪም ሊከተል የሚገባም ስርዓት እዚህ ውስጥ አለ። هل أرافقك አላሉ። ልጎዳኝህ እንዴ አላሉ። ልከተልህ እንዴ አሉ ነብዩላህ ሙሳ አለይሂ ሰላም። ኸዲር የሚገርም መልስ ሰጡ። قال إنك لن تستطيع معي صبرا አይ አንተ እኮ ከኔ ጋር መታገስ አትችልም አሏቸው። አገላለጻቸው ጥልቅ ነው። إنك إن حرف نصب وتوكيد إن ምትለው ቃል ማጥበቂያ ናት። ለን ምትለው ደግሞ حرف نفي ونصب ነው። ሁለቱን ተጠቀሙ። إنك أنت እኮ لن تستطيع معي صبرا ከኔ ጋር ታግሰ መቀጠል አትችልም አሉ። ነብዩላህ ኸድር ለሙሳ የበለጠ ግልጽ ለማድረግ وكيف تصبر يا موسى እንዴት ልታገስ ትችላለህ على ما لم تحط به خبرا በጥልቀት ያላወቀውን ነገር በእውቀት ያላካበብከውን ነገር ላዩስ አደርገው መጥፎ የሚመስል ውስጡ ግን فيه رحمة እዝነት መልካም ነገር ያለበትን ነገር ስፈጽም እንዴት ልትታገስ ትችላለህ አሏቸው። حتى قال النبي صلى الله عليه وسلم زيغا النبي صلى الله عليه وسلم ይላሉ አንተ ሙሳ ሆይ وإني على علم علمنيه الله ባስተማረኝ ዕውቀት ውስጥ ነው ያለው። علمنيه ያል علمنيه للتخفيف ነው هو የተባለው የሚለው እስልምና وما جعل عليكم في الدين من حرج ከኢዕራቡም ይጀምራል። ኢዕራቡም ገር እኔ ሙሳ አላህ ባሳወቀኝ የሆነ ዕውቀት ውስጥ ነኝ። لا تعلمه أنت አታውቀውም وأنت على علم علمكه الله لا أعلمه أنا አንተም አላህ በሰጠ የሆነ ዕውቀት ውስጥ ነህ እኔም ማላቀው። ስለዚህ በዚህ ውስጥ እኔ የሆነ ነገር ማታቀውን ስፈጽም ግራ ሊገባ ይችላል። وكيف تصبر እንዴት ታገስ ትችላለህ على ما لم تحط به خبرا በጥልቀት ያላወቀው ነገር ሰይድና ሙሳ አለይሂ ሰላም የአላህን መሺአ አስቀድመው قال ستجدوني إن شاء الله صابرا ولا أعصي لك أمرا والله فكار تاجاجني ታገኘኛለህ ትእዛዝህንም አልጥስም። ይህን ሲሉ ሰይድና ኸዲር አንድ ሌላ ተጨማሪ መስፈርት አስቀመጡ። ሰይድና ኸዲር ነብይ ናቸው ወይስ ደግ የአላህ ባሪያ ናቸው? ሚሊ ዑለሞች ሐሳብ ልዩነት አለ። ጠንካራው ግን ሰይድና ኸዲር የአላህ ነብይ ናቸው። ለዛ ነው መጨረሻ ላይ ወማ ፈዓልቱሁ አን አምሪ
በፍቃድ አይደለም ያደረኩት የታዘዝኩት ነው ይላሉ። ትእዛዝ ደግሞ በወህይ ነው የሚመጣው። ተንቀሳቀሱ። ከመንቀሳቀሳቸው ፊት ሰይድና ኸዲር አንድ መስፈርት አስቀመጡ። ቃለ ፈኢን ተበዕተኒ ከተከተልከኝ ፈላ ተስአልኒ ዐን ሸይ ስለምንም ነገር አትጠይቀኝ ሐታ ኡሕዲተ ለከ ሚንሁ ዚክራ እኔ ማብራሪያ እስክሰጥ ድረስ ምንም ነገር እንዳትጠይቀኝ። ይሁን ነገር ሰራለሁ የዛን ነገር ውጤት ተንትኜ ኋላ እስክነግርህ ዝም በል አሏቸው። ሰይድና ሙሳ ዓለይሂ ሰላም በዚህ ተስማሙ። እንቅስቃሴ ሊጀምሩ ነው። ፈንጠለቃ ሄዱ፣ ተጓዙ፣ ተንቀሳቀሱ ይለናል ቁርአኑ። በእንቅስቃሴያቸው ውስጥ የሚገርሙ ክስተቶች ተከስተዋል። 3 መሰረታዊ ክስተቶች። እነሱ እነማን ናቸው? በሚቀጥለው ፕሮግራም እናይ ይሆናል። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ኢንሻአላህ ወላሂ እንዴት ደስ ይላል፣ እንዴት በቃ ይጓጓል። ወላሂ አላህ ከሚያዳምጥ አዳምጦ እቺን የመጨረሻ ዱዓም አሚን ከሚሉ አላህ ያደርጋችሁ። ወላሂ ዕውቀትን አላህ ይስጣችሁ። ዕውቀት ካላችሁ ዕውቀታችሁ ለአላህ ዕውቀትን ይጨምርላችሁ። አቦ ያላሰባችሁትንም ርዝቅ አላህ ይወፍቃችሁ። አላህ ያስደስታችሁ። አላህ ያስደስታችሁ።